ሰላም እንዴት ናችሁ? ዛሬ ወደ አንድ ሚስጥራዊ ከተማ ልወስዳችሁ ነው። ይህቺ ከተማ ምንም አይነት ሰው የማይኖርባት ባዶ ከተማ ናት። እንደ ግሪጎሪያን ካላንደር አቆጣጠር በ1970 ዓ.ም በሶቪየት ዩኒየን የኢንዱስትሪና የቴክኖሎጂ አብዮት በተቀጣጠለበት ሰዓት ነበር። በዚህም ሰዓት አንዲት ከተማ ተመሰረተች። ይህችም ከተማ ከቾርኖባይል የኒውክሌር ኃይል ማመንጫ ጣቢያ በ3 ኪሎ ሜትር ርቀት ላይ ትገኛለች። ስሟም ፕሪፒያት ይባላል። ፕሪፒያት ስሟን ያገኘችው ከአጠገቧ በሚፈሰው የፕሪፒያት ወንዝ ነበር። ይህችም ከተማ ሞዴል ሲቲ ተብላ ዲዛይን የተደረገች ሲሆን የቾርኖባይል የኒውክሌር ኃይል ማመንጫ ጣቢያ ሰራተኞች ከነቤተሰቦቻቸው የሚኖርባት ነበረች። በ1986 የፕሪፒያት ከተማ ህዝብ ቁጥር በጣም አድጎ ነበር። ይህም ከ49000 በላይ ቤቶች ተገንብተው ነበር። አብዛኛዎቹ በእነዚህ ቤቶች ውስጥ የሚኖሩ የኒውክሌር ሳይንቲስቶች፣ ኢንጂነሮች፣ ሰራተኞች እና ቤተሰቦቻቸው ነበሩ። ነገር ግን በአንድ አሳዛኝ ክስተት በአፕሪል 26 1986 ሁሉም ነገር ተቀየረ። የቾርኖባይል ኒውክሌር ኃይል ማመንጫ ጣቢያ የሪያክተር ቁጥር 4 የሙከራ ስርጭቱ በማይሆን መንገድ ተሳሳተ። ይህም ስህተት ያስከተለው ትልቅ ፍንዳታ በጣም ብዙ የሆነ የሬዲዮ አክቲቭ ማቴሪያሎችን ወደ አትሞስፌር ለቀቀ። ይህም ሳይንቲስቶች እንደሚያብራሩት ከሂሮሺማ እና ከናጋሳኪ ቦምብ ይበልጣል ይላሉ። ግን በሚያስገርም ሁኔታ የፕሪፒያት ህዝቦች ይህንን ነገር ቆይተው ነበር የተረዱ። ህጻናት ወደ ትምህርት ቤት ይሄዳሉ፣ ሰራተኞቹም ወደ ስራቸው ይሄዱ ነበር። ይህ በአይን የማይታይ የሬዲዮ አክቲቭ ጨረር ወደ ከተማዋ ዘነበ። ይህ ፍንዳታ ከተከሰተ በኋላ ከ36 ሰዓታት በኋላ ሁሉም ሰው ለቆ እንዲወጣ ትዕዛዝ ተሰጠ። ከ1200 በላይ የሚሆኑ ባሶች በፕሪፒያት ከተማ ህዝቡን ለማስወጣት ተገኙ። ህዝቡ ግን የተረዳው ለአጭር ጊዜ ወደ ሌላ ቦታ እንደሚሄዱና ተመልሰው እንደሚመጡ ነበር። ያ ግን አልሆነም። የተወሰኑ እቃዎችን ብቻ፣ ልብስ፣ ፎቶዎች፣ ምግብና ትንሽ እቃዎችን ብቻ ይዘው ተንቀሳቀሱ። በትንሽ ሰዓታት የፕሪፒያት ከተማ ሰው አልባ ሆነች። ሳይንቲስቶች ጥረትን ቢያደርጉም ነገር ግን የፕሪፒያት ከተማ ብዙ ራዲዬሽን በላዩ ላይ ነበረ። ይህም ለሰው ልጆች ህይወት እጅግ በጣም አደገኛ ስለሆነ የሰው ልጅ እንደማይኖር ተረዱ። አሁን ፕሪፒያት እንደምታያት ባዶ ነች። አንድም የሆነ ሰው የሚታይባት አይንቀሳቀስባትም። ህንፃዎቿ በሳር ተሸፍነዋል። የህፃናት መጫወቻዎች ሁላ ሳይቀር ዝገው ተበላሽተዋል። ነገር ግን ተፈጥሮ በሚገርም ሁኔታ ከተማዋን ተቆጣጠረው። የሜዳ ፈረሶች፣ ቀበሮዎች እንዲሁም ውሻዎች ከተማዋን ሞልተዋታል። የቾርኖባይል የኒውክሌር ማመንጫ ጣቢያ ፍንዳታ ተለው አደገኛ የሆነ ጨረር በኒውክሌር ማመንጫ ጣቢያው ዙሪያ 30 ኪሎ ሜትር ርቀት ድረስ ምንም አይነት የሰው ልጅ እንዳይኖር አስጠነቀቁ። በከተማ ውስጥ ያለው የጨረር ሌቭል አሁንም ለሰው ልጆች አደገኛ እንደሆነ ተናገሩ። ምናልባትም በሚቀጥሉት 100 ዓመታት ወይንም 1000 ዓመታት ድረስ ሊቆይ እንደሚችልም አስረድተዋል። ከፕሪፒያት ከተማ ልንማር የምንችለው ነገር ምንድነው? ፕሪፒያት በሰዎች ልጆች ስህተት ምክንያት ሰው አልባ ሆናለች። የተሰሩት መንገዶቿ፣ ህንፃዎቿ ሁሉም ጥቅም አልባ ሆነዋል። ዜጎቿ ተሰደዋል። ከፕሪፒያት ከተማ ሌሎች የኃይል ማመንጫ ጣቢያ ሊገነቡ ያሰቡ ወይም ደግሞ የገነቡ ሊማሩ ይገባሉ።